ሰላም ውድ ተመልካቾቻችን፣ በዛሬው ዕለት በሆርሙዝ ሰርጥ ላይ እየተቀበረ ያለውን ፈንጂና የነዳጅ መናርን እንመለከታለን። ከቻናላችን ጋር አብራችሁን ቆዩ። የዓለም ኢኮኖሚ ደም ስር የሚባለው የሆርሙዝ ሰርጥ በአሁኑ ወቅት የጦር ቀጠና ሆኗል። ኢራን በዓለም ነዳጅ ንግድ ላይ እጅግ ወሳኝ የሆነ በዚህም መስመር ላይ የባህር ላይ ፈንጂ ወጥመድ መጀመሪያ ተሰምቷል። ይህ ዜና እንደተሰማ የነዳጅ ዋጋ ሰማይ ነክቷል። በዓለም መርከቦች ጉዟቸው አቋርጠዋል። ቀጠናው አሁን የሞት ሸለቆ እየተባለ ይገኛል። በጂኦግራፊ ካርታ እና በመርከቦች እንቅስቃሴ በሆርሙዝ ሰርጥ በፋርስ ባህረ ሰላጤና በአማን ባህረ ሰላጤ መካከል የሚገኝ ጠባብ የባህር መስመር ነው። በዓለም ላይ በየቀኑ የሚመረተው ነዳጅ ውስጥ 20 በመቶ ወይም 21 ሚሊዮን በርሜል ገደማ የሚያልፍበት በዚህ ሰርጥ ነው። ሰርጡ በጣም ጠባብ ከመሆኑ የተነሳ መርከቦች የሚጓዙት መስመር ጥቂት ኪሎ ሜትር ብቻ ነው። ስፋቱም እጅግ ጠባብ ነው። ይህ መስመር መዝጋት ማለት በዓለም የኤነርጂ አቅርቦት ማነቅ ማለት ነው። እንደ ሲኤንኤን ዘገባ ከሆነ ኢራን አብዮት ዘብ IRGC ባለፉት ጥቂት ቀናት ውስጥ 10 የሚቆጠሩ ባህር ላይ ፈንጂዎችን ጠምደዋል። ስልቱ ኢራን ትላልቅ የጦር መርከቦች ከመጠቀም ይልቅ 2 እና 3 ፈንጂ መጫን የሚችሉ ትናንሽ እና ፈጣን ጀልቦችን ትጠቀማለች። ምንም እንኳን አሁን በተጠመዱ ፈንጂዎች ቁጥር አነስተኛ ቢሆንም ኢራን በአጭር ጊዜ ውስጥ በመቶዎች የሚቆጠሩ ፈንጂዎችን መጥመድ ቴክኒካዊ ብቃት አላት። ሚሳኤሎችና አጥፍቶ ጠፊ ጀልባዎች። ኢራን ፈንጂዎችን ብቻ አይደለም ያሰማራቸው። ሪፖርቶች እንደሚያመለክቱት አጥፍቶ ጠፊ ጀልባዎች በፈንጂ የተሞሉ እና ሰው ወይም በሩቁ መቆጣጠር የሚችላቸው ጀልቦች፣ በባህር ዳርቻ ሚሳኤሎች፣ ማንኛውም በሰርጡ የሚያልፍ መርከብ ኢላማ ማድረግ የሚችሉ ረጅም ርቀት ሚሳኤሎችን። በዚህ ምክንያት ነው ወታደራዊ ተንታኞች ቀጠናው የሞት ሸለቆ ብለው የሰየሙት። አሜሪካና የዓለም ምላሽ። አሜሪካ ጦር መርከብና የዋይት ሃውስ መግለጫ። አሜሪካ የስለላ ተቋም የኢራን እንቅስቃሴ በቅርበት እየተከታተልኩት ነው። የአሜሪካ የነዳጅ ጫኝ መርከቦች በወታደራዊ ኃይል ታጅበው እንዲጓዙ የሚያደርግ አማራጭ እያጠናች ነው። ሆኖም ይህ እርምጃ ከኢራን ጋር ቀጥተኛ ጦርነት ውስጥ ሊከታት ይችላል የሚል ስጋት ስላለ እስካሁን ይፋዊ ጥበቃ አልጀመረችም። የነዳጅ ዋጋ በዓለም ገበያ ላይ ከፍተኛ ጭማሬ አሳይቷል። የመድን ዋስትና ወይም ኢንሹራንስ ታዋቂ የሆኑ የባህር ላይ መድን ሰጪ ድርጅቶች በሆርሙዝ ሰርጥ በኩል የሚያልፍ መርከብ የሚሰጡትን የጦርነት ስጋት ሽፋን ሰርዘዋል። መርከቦች መቆም በአሁኑ ወቅት ከ150 በላይ የነዳጅ ጫኝ እና ጋዝ ጫኝ መርከቦች በሰርጡ መግቢያ መውጫ ላይ መቆሙ ሁኔታውን በመጠባበቅ ላይ ናቸው። የሆርሙዝ ሰርጥ መዘጋት ወይም አደገኛ መሆን ለዓለም ኢኮኖሚ ከባድ መርዶ ነው። ኢራን ይህንን የምታደርገው በምዕራባውያንና በአሜሪካ የሚጣለውን ጫና ለመቋቋም እንደ ኮርድ በመጠቀም እንደሆነ ይነገራል። ነገር ግን ሁኔታው በተባባሰ የዓለም ነዳጅ ዋጋ ቁጥር ውጭ ሊወጣ እና በቀጠናው ጦርነት ወደ ዓለም አቀፍ ግጭት ሊያመራ ይችላል። የተከበራችሁ ተመልካቾቻችን፣ የሆርሙዝ ሰርጥ ጉዳይ እያደረ መላው ዓለምን የሚያሳስብ ሆኗል። እናንተስ የነዳጅ ዋጋው መጨመር በዕለት ተዕለት ሕይወታችሁ ላይ ምን ተጽዕኖ ይኖረዋል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ለተጨማሪ መረጃ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ስለቆያችሁ እናመሰግናለን።